ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። ሰላም እንዴት ናችሁ? ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ባለፈው አዊንታ በርሴሳ የሚባል ምናልባት ካላወቃችሁት አላውቅም፣ ግን ቲክቶክ ላይ የተለያዩ ነገሮችን በማጋለጥ የሚታወቅ ሰው ነው። ኢንፎርሜሽኖች ምናምን በመስጠት ማለት ነው። ሶ ባለፈው እሸቱ ላይ የሆነ ክስ አንስቶ ነበረ። በብላክ ፐርፐዝ ምክንያት ማስታወቂያ ሰርተሃል ከዛ ምናምን የሚል ማለት ነው። ሶ ለማንኛውም ቪዲዮውን እናየውና ሰሞኑን ያለውን ሁኔታ ነው ማለት በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐዝ ብላክ ኢትዮጵያው አዊንታ በርሴሳ የሚባለው 1 ቢሊዮን ብር በላይ አስተዋውቋል የሚለው የሪል ስቴቱ ማለት ነውና ሰውየው ጠፍቷል። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ የቤት ገንብቼ እሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ከ1 ቢሊዮን ብር በላይ እስከ 1 ቢሊዮን ብር ነው ይዞ የጠፋው። እሱ እንትኑ ላይ ራሱ ሲናገር አይ ቲንክ እንትን ብሏል። እንግዲህ አላውቅም እሺት መለሰ ይሄ ነገር እንትን ይላል። ፐርፐዝ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐዝ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐዝ ብላክ ኢትዮጵያ ከዶንኪቲው ጋር ሰርቷል ወይ? መቼ ነው የሰራው? ምንድን ነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐዝ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ፣ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም ወቅቱ ያለን ሰዎች ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐዝ ብላክ ኢትዮጵያ ዓላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሀል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት፣ የድንች፣ የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡ። በወቅቱ የፐርፐዝ ብላክ እቅድ ይሄ ማለት ስለ ሪል ስቴቱ አይደለም ማለት ገበሬው የተረከበውን አዲስ አበባ መጥቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪቲው ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄው ለወንድሜ 2012 ዓ.ም ነሐሴ ማስታወቂያው የ1 ዓመት ዶክመንትም አለው ምናምን የነበረው ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮቱ ያማራል። ያን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ ስለዚህ ሪል ስቴቱን ሳይሆን እሱ ያስተዋወቀው አጠናቋል። ፐርፐዝ ብላክ ኢትዮጵያ ፐርፐዝ ብላክ ብለው ግን የእንትን ነው ማለት ነው። ወደ አዳዲስ ፕሮጀክቶች ሄዱ። የአትክልትና ብዙ ጉዳዮች የግብርና ውጤቶችን ያስተዋወቀው ማለት ነው እንጂ ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐዝ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐዝ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ። በቀላሉ ጥቅምት 8 2015 ዓ.ም ወዲያውኑኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ
ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት። ይኸው ከፊሶን ሪል ይሄ ማለት በቃ እዚህ እንትን ውስጥ እሸቱ የለበትም ማለት ነው። በቃ ይታያል ማለት አስተዋውቋል ምናምን የሚለው ይሄ በቃ 2015 ምናልባት መረጃው ደግሞ ምን እንደሚል አላውቅም፣ ግን አሁን እሸቱ በሚለው ከፊሶን ሪል ስቴት ጋር ማስታወቂያ ከፊሶን ሪል ስቴት ነው እንጂ ከፐርፐዝ ብላክ እሱ ካሰበው ሪል ስቴት ጋር ውል የለንም እያለ ነው ማለት ነው ሶሻል ሚዲያዎች። ስለዚህ እንግዲህ ደግሞ አሁን ምን እንደሚል አናውቅም፣ ግን አሁን ላይ እሸቱ የሰጠው መልስ ይሄ ነው። ዶክተር ፍስሐ እሸቱ እና እውነትም ይመስላል ዶክመንትም አለኝ ይላል 2023 በፋና ቴሌቪዥን የሰጡትን ኢንተርቪው ገብታችሁ ማየት ትችላላችሁ። በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። አዎ፣ ግን ያ ማለት በ1.5 ሚሊዮን ብር ቤቱን ሰርተዋል ማለት ነው። በስንትም ስሩት። ከዲሴምበር 2022 እስከ ጁን 2023 ፐርፐዝ ብላክ ኢትዮጵያ ቤት እንደሚሰጥ እያስተዋወቀ ነበር። እኛስ ከኦክቶበር 2022 እስከ አፕሪል 2023 ድረስ ፊሶን ሪል ስቴትን በሰፊው እያስተዋወቅን ነበር። ልቤ እንዲረጋጋ ደስታዬ እንዲበዛ ፊሶን ሪል ስቴት የድካሚ ውጤት በ0952 787878 ወይም ማርች 12 ነው 23 አይቼ ከፍላለሁ። ሳስተዋውቁ የነበረው ሰው ሚዲያ ላይ ፊሶን የሚችለውን ማስታወቂያ ወይም ደግሞ ውላችንን አይቶ መረዳት የሚችለውን ጉዳይ ውል ሳያይ ሚዲያ ላይ ለፐርፐዝ ብላክ የሰራ ነው አንድ የቤት ማስታወቂያ ሳይኖር ዶንኪ ቲዩብ ላይ ፌስቡካችን ላይ ኢንስታግራማችን ላይ አንዲት ቤት ግዙ የምትል ፖስተር ሳትኖር ወንድሜ ለፐርፐዝ ብላክ ቤት አስተዋውቃል የሚለው መረጃ ከየት? ምናልባት እኔ ጥያቄ ነው። ድሮ ከገበሬው ምርት ሲያስተዋውቅ የሰራሁትን ማስታወቂያ አንዳንድ ሰዎች ቆርጠው ወይ በኤአይ አቀነባብረው በራሳቸው ሚዲያ ሊለቁ ይችላሉ። ነገር ግን በዶንኪ ቲዩብ፣ በፌስቡካችን፣ በቲክቶካችን፣ በኢንስታግራማችን በፖስተርም ሆነ በድምፅ በምስልም ሆነ በቪዲዮ አንዲት ቤት ከፐርፐዝ ብላክ ግዙ የምትል ማስታወቂያ ሳንሰራ በውል ዘመኑ አንተ በጠቀስከው ዘመን እኛ የሌላ ሪል ስቴት ቤት በይፋ ቀን ከሌሊት እየጨቀጨቀን እያስተዋወቅን ባለንበት ዘመን የፐርፐዝ ብላክን ቤት አስተዋውቃቸዋል የሚል መረጃ ማን ያቀበለ? ማን ያሳሳተ? መረጃውንስ በዚህ ሰዓት ያነሳው ለምን? አንተ ከጀርባ የጸነስከው ሐሳብ ምን እንደሆነ ፍርዱን ለእግዚአብሔርና ለሰዎች ይተው። ሆኖም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ እኛ ባንሰራ ከ1000 በላይ ኢትዮጵያውያን የዘመናት ጥሪታቸውን ገብረው ዘወትር እያለቀሱ እንባቸውን እያፈሰሱ ዋጋ የከፈሉበት ጉዳይ ነውና የምለው የማስተላልፈው መልእክት አለ። ይሄ መልእክት በዚህ ዙሪያ ለሚሰሩ የህግ አካላት በተለይም ለፌደራል ፖሊስ በቀጥታ እንዲደርስልኝ ሁላችሁ የበኩላችሁን አስተዋጽኦ አድርጉ እና ይሄንን ይመስላል ለማንኛውም ማለት ነው። ስለዚህ እሸቱ ኦብቪስሊ አላስተዋወቅኩም ነው የሚለው። ምናልባት ያ ደግሞ መረጃ ብዙ የሚጎትት ልጅ ነው። እኔ ከየት እንደሚያመጣው ራሱ አላውቅም፣ ግን ኦብቪስሊ ደግሞ ይሄ በሚዲያ ምናምን የሚተዋወቅ ስለሆነ ከየት ያመጣዋል መረጃውን ብዬ አስባለሁ። እስካሁን ስለተከታተላችሁ አመሰግናለሁ። ይመቻችሁ። ላይክ፣ ሰብስክራይብ እያደረጋችሁ ቻው።